ሰበር ዜና የመንግስት የሰላም ድራማ ተጋለጠ። ስምምነት ፈረምናል የሚለው ተወና የውሸት መሆኑን ሲረጋገጥ በብልጽግና ውስጥ ከፍተኛ ሽብር ነግሷል። መቀሌ ከተማ በዛሬው ዕለት በቲዲኤፍ 5 ተናወጠች። ይህንን የሀገር ክህደትና የውድቀት መረጃ ሳታውቁ እንዳትቀሩ። ሰበር መረጃ በውሸት የሰላም ድራማ ህዝብን ሲያታልሉ በጀርባ ከ100 ቢሊዮን ብር በላይ ዘረፉ። አሁን ካዝናው ባዶ ሲሆን ሚኒስትሮች እንኳን መኪና ተከለከሉ። የአገዛዙ የዝርፊያና የማታለል ሴራ ዛሬ ሲጋለጥ ሳታዩ እንዳይመልጣችሁ። ጠቅላይ ሚኒስትሩ በሚኒስትሮቻቸው ላይ ታሪክ ይቅር የማይለው ክልከላ ሲጥሉ ከ100 ቢሊዮን ብር በላይ የተዘረፈው ገንዘብ ሚስጥር ወጥቷል። ይህንን አስደንጋጭ የሀገር ክህደት ሙሉውን እስከ መጨረሻው ተመልከቱት። ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እንኳን ወደ ሐምራን ሚዲያ የሰበር መረጃ ዝግጅታችን በሰላም መጣችሁ። ዛሬ ይዘላችሁ የቀረብነው መረጃ የአገዛዙ የውሸት ፕሮፓጋንዳ ከስሩ የሚንድ የሙስናውን ትልቀት የሚያጋልጥና በሀገሪቱ ላይ የተደገነውን አደጋ ፍንትው አድርጎ የሚያሳይ እጅግ ወሳኝና አንገብጋቢ ዜና ነው። ይህንን መረጃ ካልሰማችሁ በኢትዮጵያ መጋረጃ በስተጀርባ እየተሰራ ያለውን ታላቅ ሴራና የውድቀት ጉዞ እያመለጣችሁ ነው። ባለፉት ጥቂት ቀናት ውስጥ የአብይ አህመድ አስተዳደር በሁሉም አቅጣጫ ከባድ ፈተና ገጥሞታል። በአንድ በኩል የአማራን ህዝብ የህልውና ትግል ለማዳፈን የሞከረው የሰላም ድራማ ሲከሽፍበት፣ በሌላ በኩል ደግሞ በሙስና የበሰበሰው ስርዓቱ የራሱን ባለስልጣናት ቅንጦት መሸከም አቅቶት ታይቶ የማይታወቅ እርምጃ ወስዷል። በትግራይ ያለው ሁኔታ በማንኛውም ሰዓት ሊፈነዳ በሚችለው ጊዜ ቦምብ ላይ ተቀምጧል። ዛሬ የምናቀርብላችሁ መረጃ 3 ዋና ዋና ክፍሎች አሉት። በመጀመሪያ አገዛዙ ከፋኖ ጋር የሰላም ስምምነት ፈተርኩ በሚል ያቀረበውን ፕሮፓጋንዳ እናፈርሳለን። እጅ ሰጠ የተባለው ግለሰብ ማንነትና ከጀርባው ያለውን አስደንጋጭ እውነት እናጋልጣለን። በሁለተኝነት ጠቅላይ ሚኒስትሩ በሚኒስትሮቻቸው ላይ ያወጁትን ያልተጠበቀ ክልከላና መንግስትን ያናወጠውን የ100 ቢሊዮን ብር የሙስና ቅሌት በትልከት እንመረምራለን። ጠቅላይ ሚኒስትሩ የገቡትን ቃል እንዴት እንዳጠፉ እናያለን። በመጨረሻም በትግራይ ክልል መቀሌ ላይ የተፈጠረውን ከፍተኛ ውጥረት፣ የትግራይ ሰራዊት አምስና የክልሉን ቀጣይ ዕጣ ፈንታ ስንተን እናያለን። እንዳያመልጣችሁ። የታላቁ ማታለያ ፍጻሜ የሰላም ስምምነቱ ድራማ ሲጋለጥ። ክቡራን ተመልካቾቻችን ባለፉት ቀናት ያገዛዙ ሚዲያዎች አንድን ዜና እንደ ትልቅ ድል ሲያራግቡት ሰንብተዋል። ይህም የፋኖ አመራር የነበረው ማስረሻ ሰጠኝ ከነ ተከታዮቹ እልጁን ሰጥቶ የሰላም ስምምነት ተፈራረመ የሚል ነበር። ይህንን ዜና የአማራ ክልል ብልጽግና ባለስልጣን የሆኑት አቶ አረጋ ከበደ በይፋ መግለጻቸውና ስምምነቱ ሲፈረም የሚያሳይ ፎቶግራፍ መሰራጨቱ ድራማውን እውነተኛ ለማስመሰል ሞክረዋል። ዓላማው ግልጽ ነበር። የአማራን ፋኖ ትግል ተበታትኗል፣ እጅ እየሰጠ ነው የሚል የሐሰት ትርክት በመፍጠር የህዝቡን የትግል መንፈስ መሰለብና በውጭው ዓለም ዘንድም በአማራ ክልል ሰላም እየመጣ ነው የሚል የተሳሳተ ግንዛቤ መፍጠር ነበር። ነገር ግን እውነት እንደዛ ኃይናት በደመና ብትጋረድም መውጣቱ አይቀርም። ይህ የአገዛዙ ፕሮፓጋንዳ በጥቂት ሰዓታት ውስጥ ከስሩ ተናደ። እንዴት? በ3 ዋና ዋና ምክንያቶች። አንደኛ፣ እጅ ሰጠ የተባለው ግለሰብ የራሱን ውዛዜ። ማስረሻ ሰጠኝ የተባለው ግለሰብ ራሱ ለጋዜጠኞች በሰጠው መግለጫ ላለፉት 2 ዓመታት ተኩል የነበርኩበት እንቅስቃሴ የባንዳነት እንጂ የትግል አልነበረም ሲል ተናግሯል። ቆም ብለን እናስብ። አንድ የትግል መሪ ነኝ የሚል ሰው እጅ ሲሰጥ ትግሉ ስህተት ነበር ሊል ይችላል። ነገር ግን ባንዳ ነበርኩ ብሎ የራሱን ማንነት ማዋረዱ ይህንን ሰው መቼም ቢሆን እውነተኛ የህዝብ ታጋይ እንዳልነበረ ያረጋግጣል። ይህ ንግግሩ ራሱ የአገዛዙን ድራማ አጋልጧል። ምክንያቱም አገዛዙ ሲደራረግ የነበረው ከታጋይ ጋር ሳይሆን ከመጀመሪያውኑ ከራሱ የራሱ ሰው ጋር እንደነበር ፍንጭ ይሰጣል። ሁለተኛ፣ የቤተሰቡ የቀድሞ ድርጅት የሰጠው ምላሽ። ማስረሻ አባል ነበርኩበት የሚለው አማራ ፋኖ ህዝባዊ ድርጅት አፋድ የተባለው አደረጃጀት የአገዛዙን ፕሮፓጋንዳ ተከትሎ ወዲያውኑ መግለጫ አውጥተዋል። በመግለጫውም ማስረሻ የተባለው ግለሰብ በገንዘብ ሙዝብራና በከባድ የዲሲፕሊን ጥፍት ከተባረረ የሰነበተ ምንም አይነት ውክልና የሌለው ሰው ነው ብለዋል። ከዚህም በላይ ድርጅቱ እኛ ከገዳይ ስርዓት ጋር ምንም አይነት ድርድር አናደርግም፣ ግለሰቡ የፈጸመው የግል ክህደት እንጂ የድርጅቱን አቋም አይወክልም ሲል ምላሽ ሰጥተዋል። ይህ ማለት አገዛዙ የሰላም ስምምነት ፈረምኩ ያለው ፋኖን ወክሎ የመፈረም ስልጣን ከሌለው ከተባረረና በሙስና ከሚፈለግ በግለሰብ ጋር ነው። ይህ ከማታለልም በላይ የኦላ ፖለቲካዊ ኪሳራ ነው። ከዚህም በላይ ድርጅቱ እኛ ከገዳይ ስርዓት ጋር ምንም አይነት ድርድር አናደርግም፣ ግለሰቡ የፈጸመው የግል ክህደት እንጂ የድርጅቱን አቋም አይወክልም ሲል ምላሽ ሰጥተዋል። ይህ ማለት አገዛዙ የሰላም ስምምነት ፈረምኩ ያለው ፋኖን ወክሎ የመፈረም ስልጣን ከሌለው ከተባረረና በሙስና ከሚፈለግ በግለሰብ ጋር ነው። ይህ ከማታለልም በላይ የሆነ ፖለቲካዊ ኪሳራ ነው። ሶስተኛ፣ የታዋቂው አመራር እስክንድር ነጋ ምስክርነት። አፋድ መስራትና መሪ የሆነው ጋዜጠኛ እስክንድር ነጋ በበኩሉ በሰጠው የድምጽ መልእክት አፋድ ከተመሰረተበት ጊዜ ጀምሮ
ለአንዲት ማይክሮሰከንድ እንኳን ከአገዛዙ ጋር ተገናኝቶ ተደራጅቶ አያውቅም። ይህ የአገዛዙ የለመደው የውሸት ወሬ ነው ሲል የፕሮፓጋንዳውን የሬሳ ሳጥን ላይ የመጨረሻውን ሚስማር መጥቶበታል። እስክንድር አክሎም ይህንን እውነት የሚቀይር ምንም አይነት ኃይል የለም በማለት የአቋማቸውን ጽናት አሳይተዋል። ክቡራን ተመልካቾቻችን ይህ ሁሉ የሚያሳየው አንድ ነገር ነው። አገዛዙ በአማራ ክልል የጀመረው ጦርነት ከቁጥር ውጭ እንደሆነበትና በጦር ሜዳው ላይ ያቀጣውን በማካካስ እየሞከረ መሆኑን ነው። ነገር ግን የውሸት ዕድሜዋ አጭር ናት። ይህ የከሸፈ ድራማ የፋኖን ትግል የበለጠ ከማጠናከርና የህዝቡን ንቀት ከመጨመር ውጪ ለአገዛዙ የፈጀደ ነገር የለም። ይህንን መረጃ አለማወቅ ማለት የአገዛዙን የተስፋ መቁረጥ ህግ አለመረዳት ማለት ነው። የቤተ መንግስቱ ሽብር፣ የቅንጦት ክልከላ፣ የ100 ቢሊዮን ብሩ ዝርፊያ። ክቡራን ተመልካቾቻችን አሁን የምንሸጋገረው ወደ ሁለተኛውና እጅግ አስደንጋጭ መረጃችን ነው። የአገዛዙ የፕሮፓጋንዳ ውድቀት ብቻ ሳይሆን የውስጥ የኢኮኖሚ መፍረስና የሞራል ዝግት የደረሰበትን ትግል ወደሚያሳየን ዜና ጠቅላይ ሚኒስትር አብይ አህመድ በሚኒስትሮቻቸውና በከፍተኛ የመንግስት ባለስልጣናት ላይ ታይቶ የማይታወቅ ክልከላ ጥለዋል። ከጠቅላይ ሚኒስትሩስ ቤት የወጣውና በካቢኔ ጉዳዮች ሚኒስትሯ ለመትሳ ጳውሎስ የተፈረመው ደብዳቤ ሁሉም ሚኒስትሮችና የመንግስት ተቋማት የተከራዩአቸውን መኪኖች ሁሉ እንዲያቋርጡ በጥብቅ ያዛል። ደብዳቤው እንደሚለው በርካታ የመንግስት መስሪያ ቤቶች ከፍተኛ ቁጥር ያላቸውን መኪኖች በመከራየት ከፍተኛ ወጪ እያወጡ መሆኑንና ከዚህ በኋላ ይህ እንደማይታገስ ያስረዳል። በውጫዊ መልኩ ሲታይ ይህ እርምጃ መንግስት ወጪ እየቆጠበጠ ነው ሊያስብ ይችላል። ነገር ግን ከጀርባው ያለው እውነት እጅግ የተለየና አስደንጋጭ ነው። ይህ እርምጃ የሚያሳየው ሶስት ዋና ነገሮችን ነው። አንደኛ፣ የቅንጦትና ብክነት ቱግ። መረጃዎች እንደሚጠቁሙት አንዳንድ ሚኒስትሮችና ከፍተኛ ባለስልጣናት በመኖሪያ ግቢያቸው ውስጥ በርካታ የተከራዩ ተሽከርካሪዎችን አቁሞ ያሳድራሉ። ለራሳቸው፣ ለባለቤት ቤታቸው፣ ለልጆቻቸው አልፎ ተርፎም ለዘመዶቻቸው ሳይቀር የመንግስትን ገንዘብ እንደ ግል ንብረታቸው በመጠር ለቅንጦት ሲያወሉት ቆይተዋል። ይህ የጠቅላይ ሚኒስትሩ ትዕዛዝ የመጣው ይህ ብክነት ለመንግስት ካዝና ከባድ ሸክም ከመሆኑ የተነሳ ስርዓቱ ራሱ ሊሸከመው የማይችልበት ደረጃ ላይ ሲደርስ ነው። ይህ ህዝብ በኑሮ ውድነት እየተሰቃየ ወታደሮች በየግባሩ እየሞቱ ባለበት ጊዜ ባለስልጣናቱ ግን በቅንጦት ይኖሩ እንደነበር የሚያሳይ ምስክር ነው። የስርዓቱ የገንዘብ እጥረት፣ ካዝናው ባዶ ነው። ይህ ክልከላ በቀጥታ የሚያሳየው የአገዛዙ ካዝና ባዶ መሆኑን ነው። መንግስት የተሽከርካሪ ኪራይ እንኳን መክፈል ማይችልበት ደረጃ ላይ መድረሱ የሀገሪቱ ኢኮኖሚ ምን ያህል አደገኛ ሁኔታ ላይ እንዳለ ያመለክታል። ሶስተኛ፣ የጠቅላይ ሚኒስትሩ የቃል ክህደት። ይህንን የሙስናና ብክነት የበለጠ አሳዛኝ የሚያደርገው ጠቅላይ ሚኒስትር አብይ አህመድ ራሳቸው ቀደም ብሎ የተናገሩት ንግግር ነው። በፓርላማ ቀርበው ሲናገሩ የኢትዮጵያ መንግስት 100% ከፈለጋድ 1,000,000% እርግጠኛ ሆኜ የምናገረው መንግስታዊ ሌብነት አያካሂድም፣ ውሸት ነው። የፈለገ ዓለም አቀፍ ተቋም መምሮ 1 ብር ሊያገኝብን አይችልም ብለው ነበር። ዛሬ ግን ከ100 ቢሊዮን ብር በላይ እንደ በህገወጥ የስፖርት ውድድር ብቻ እንደተዘረፈ የራሳቸው የሉተር አስተዳደር አስታውቀዋል። 22 የውድድር ድርጅቶች ፍቃድ ታድገዋል። ይህ 100 ቢሊዮን ብር ከህዳሴው ግድብ አጠቃላይ የሆነ ገንዘብ ነው። ታዲያ 1 ብር አልተሰረቀም ያሉት ጠቅላይ ሚኒስትር ዛሬ ይህንን ሰማይን ያካ ዝርፊያ ምን ሊሉት ነው? የራሳቸው ሹማምንት በተሽከርካሪ ኪራይ ስም ሲያባብኩ የነበረውን ገንዘብስ እንደ ሌብነት አይቆጥሩትም ማለት ነው? ይህ ግላድ የሆነ የቃል ክህደትና የህዝብን አይን በመጦም ይቆጠባል። መቀሌ የውጥረት ከተማ፣ የቲዲኤፍ 5 ናይ ከተናው ስጋት። ክቡራን ተመልካቾቻችን የአገዛዙ ቀውስ በፌደራል ደረጃ ብቻ የተወሰነ አይደለም። በጦርነቱ ክፉኛ የተጎዳቸው የትግራይ ክልልም አሁንም ከውጥረት አልወጣችም። በተለይም በክልሉ ዋና ከተማ መቀሌ ባለፉት ቀናት ከፍተኛ ውጥረት ነግሷል። የውጥረቱ መንስኤ የትግራይ መከላከያ ሰራዊት ቲዲኤፍ አባላት ለወራት ደሞዝ ባለመከፈላቸው ያነሱት ተቃውሞ ነው። ትላንትና የቲዲኤፍ አባላትና የክልሉ ከፍተኛ አመራሮች ሲያደርጉት የነበረው ውይይት እስከ ምሽት ድረስ የቀጠለ ሲሆን ምንም አይነት መፍትሄ ሳይገኝበት ተበታትነዋል። ይህንን ተከትሎ ዛሬ የቲዲኤፍ አባላት የክልሉን ጊዜያዊ አስተዳደር ጽሕፈት ቤት መከበባቸውና የትግራይ ቴሌቪዥንን ጨምሮ የሚዲያ ተቋማትን ስርጭት እስከ ማቋረጥ መድረሳቸው ተሰምተዋል። ይህ የሚያሳየው በሰራዊቱና በፖለቲካ አመራሩ መካከል ያለው ልዩነት ወደ አደገኛ ደረጃ ማደቡን ነው። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ለችግሩ ዋነኛ ተጠያቂው የፌደራል መንግስት መሆኑን በግልጽ ተናግረዋል። የፌደራል መንግስት የክልሉን በጀት በመከልከሉ ሰራተኞችንና ሰራዊቱን ደሞዝ መክፈል አልቻልንም፣ ይህ ድርጊት ከጦርነቱ ጊዜ ክፋ ነው ሲሉ ከሷን። ይህ ክስ የአገዛዙ የውስጥ መፈራረስ የበለጠ ያሳያል። በአንድ በኩል ከክልሎች ጋር አብረን እየሰራን ነው እያለ፣ በሌላ በኩል ግን በጀት በመከልከል ክልሎችን እያዳከመና አለተጨማሪ አለመረጋጋት እየዳረገ ነው። በተጨማሪም ከዚህ ውጥረት ጋር በተያያዘ በመቀሌው አካባቢ ፍንደታ እንደነበርና የከተማዋ ነዋሪዎች በስጋት ውስጥ መሆናቸውን መረጃዎች ያመለክታሉ። ይህ ሁሉ ሲደመር የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ተግባራዊ ያልሆነና በትግራይ ያለው ሰላም አሁንም በቀላሉ ሊደፈርስ የሚችል እጅግ ስስ እንደሆነ ያረጋግጣል። ክቡራን ተመልካቾቻችን ለዛሬ ያዘጋጀንላችሁ አስደንጋጭ መረጃ ይህን ይመስል ነበር። እንደተመለከትነው የአብይ አህመድ አገዛዝ በውሸት ፕሮፓጋንዳ የጀመረው የሰላም ድራማ ሙሉ በሙሉ ከሽፎበታል። ይህ ድርጊት የህዝቡን የትግል መንፈስ መስበር እንደማይችል ከማረጋገጡም በላይ የአገዛዙ የተስፋ መቁረጥ ድረስ እንደሆነ ያጋልጧል። በሌላ በኩል
ስርዓቱ በሙስናና በብክነት ተዘፍቆ ካዝናው ባዶ በመሆኑ የሚኒስትሮችን የመኪና ቅንጦት እንኳን መሸከም አቅቶታል። አንድ ብር አልተሰረቀም የሚለው የጠቅላይ ሚኒስትሩ ቃል በራሳቸው ባለስልጣናት ተግባርና በ100 ቢሊዮን ብር ዝርፊያ ባዶ ሆኖ ቀርቷል። በትግራይ ያለው ሁኔታም እንደሚያሳየው የፕሪቶሪያው ሰላም ስምምነት በቅል ላይ ተለጠለ ሲሉም ያገዛዙ የውስጥ መፈራረስ መላ ሀገሪቱ አደጋ ላይ ጥሏል። ይህ ሁሉ የሚያሳየው አንድ ነገር ነው። በውሸት የተገነባ በሙስና የበሰበሰና በውስጥ ሽኩቻ የተበታተነ ስርዓት ፍጻሜው ውሩክ ሊሆን አይችልም። የህዝብ ትግል ማሸነፉ አይቀርም። መረጃው ለሌሎችም እንዲደርስና ያገዛዙ እውነተኛ ገጽታን እንዲጋለጥ ሼር አድርጉ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ የበለጠ አስደንጋጭና የተደበቁ መረጃዎችን ይዘን እስከምንቀርብ ድረስ